ቤት ግዢን በተመለከተ 5 የተለመዱ መሰረተ ቢስ እምነቶች አሉ። ዳዊት ወልዴ ነኝ፣ የሪል ስቴት ፕሮፌሽናል ከላስ ቬጋስ። የቤት ግዢ መሰረተ ቢስ እምነት 1፣ ቤት ለመግዛት አሁን ጥሩ ጊዜ አይደለም፣ በፎርክሎጀር ቤቱን ባንኩ ሊወስድብኝ ይችላል የሚል አስተሳሰብ። በቤት ግዢ ሂደት ዋናው ቁም ነገር የገዢው የፋይናንስ ዝግጁነት በመሆኑ በአበዳሪ ኳሊፋየር ለሆነ ወይም የቤት ገዢነት የፋይናንስ ብቃቱ ለተረጋገጠ የቤት ገዢ የቤት ባለቤትነትን ለማሰብ ኳሊፋይድ ከሆነበት ጊዜ የተሻለ ጊዜ የለም። ቀጣይነት ያለው ስራ ወይም ገቢ ያላችሁ ከሆነ፣ ጥሩ ክሬዲት ያላችሁ ከሆነ፣ ገቢያችሁንና ገንዘባችሁን በአግባቡ ማኔጅ የምታደርጉ ከሆነ በየትኛውም ወቅት የቤት ግዢ የጥሩ ዕድል አጋጣሚ ሊሆን ይችላል። እርግጥ ነው በአንዳንድ አካባቢዎች ከሌሎች አካባቢዎች በተሻለ አቅምን የሚፈቅዱ ቤቶችን ማግኘት የሚቻል ሲሆን ዋጋቸው ከፍተኛ በሆኑ አካባቢዎችም በአቅም ልክ ያሉ ቤቶች ማግኘት ይቻላል። እንደ ከስራ መሰናበት፣ የጤና እክልና ፍቺ አይነት ያልተጠበቁ የህይወት ገጠመኞች የቤት ባለቤትነትን አስቸጋሪ ሊያደርጉ የሚችሉ ቢሆንም አስቀድሞ ፕላን በማድረግና ክሬዲትን በአግባቡ በመጠቀም የቤት ባለቤትነትን አስተማማኝ ማድረግ ይቻላል። የቤት ግዢ መሰረተ ቢስ እምነት 2፣ ቤት ለመግዛት እጅግ በጣም ጥሩ የሆነ ክሬዲት ስኮር ያስፈልገኛል፣ ክሬዲቴ የመስተካከል ተስፋም የለው የሚል አስተሳሰብ። ምንም እንኳን የክሬዲት ስኮራችሁ መጠን የሞርጌጅ ብድር ማግኘትና አለማግኘት ላይ፣ የሞርጌጅ ወለድ ፐርሰንቴጅ መጠን ላይ ተጽዕኖ ቢኖረውም የጥሩ ክሬዲት ስኮር ባለቤት መሆን የተለያዩ የሞርጌጅ ብድር አይነቶች ምርጫ የሚሰጥ ቢሆንም እንዲሁም የሞርጌጅ አበዳሪዎችም ከተበዳሪዎች ጥሩ ክሬዲት ስኮር የሚጠብቁ ቢሆንም ቤት ለመግዛት ፐርፌክት ክሬዲት ስኮር ሊኖራችሁ የግድ አይደለም። ያለባችሁን የክሬዲት ካርድ እና ሌሎች ቢሎች በጊዜውና ሙሉን በመክፈል፣ ሙሉን እንኳን መክፈል ባትችሉ አቅም በፈቀደ መጠን ከሚኒመም በላይ በመክፈል፣ የክሬዲት ሪፖርታችሁን ትክክለኛነት በየጊዜው ቼክ በማድረግና ስህተቶች ሲገኙም ወዲያው እንዲታረም በማድረግ፣ ያለባችሁን ሌሎች ዕዳዎች ከስር ከፍሎ በመቀነስ፣ የተፈቀደላችሁን የክሬዲት ካርድ የብድር መጠን እስከ መጨረሻው ሄዶ ሙሉን ባለመጠቀም ወይም ማክስ አውት ባለማድረግ፣ እነዚህንና መሰል የገንዘብና የፋይናንስ አጠቃቀማችሁ ላይ ማስተካከያ ካደረጋችሁ የክሬዲት ስኮራችሁን መጠን ማሻሻልና ከፍ ማድረግ ትችላላችሁ። የቤት ግዢ መሰረተ ቢስ እምነት 3፣ ስራ በተደጋጋሚ በመቃየሬ ወይም ሰልፍ ኢምፕሎይድ በመሆኔ የሞርጌጅ ብድር ማግኘት አልችልም የሚል አስተሳሰብ። ስራ በተደጋጋሚ መቃየርም ሆነ ሰልፍ ኢምፕሎይድ መሆን በሞርጌጅ ብድር ከመግዛት የማያግድ ሲሆን ዋናው ቁም ነገር ዘለቄታ ያለው ገቢና ጥሩ ክሬዲት ስኮር ያላችሁ መሆኑ ነው። ስራ በተደጋጋሚ ብትቀይሩም አብዛኛዎቹ የሞርጌጅ አበዳሪዎች በተመሳሳይ ስራ ዘርፍ ውስጥ 2 ዓመትና ከዛ በላይ መስራታችሁንና ገቢያችሁን ቀጣይነት ያለው ወይም እያደገ የሚሄድ መሆኑን ማረጋገጥ ይፈልጋሉ። ሰልፍ ኢምፕሎይድ ከሆናችሁም የታክስ ሪተርን፣ የፕሮፊት ኤንድ ሎስ ስቴትመንት ወይም ሌሎች የቢዝነሳችሁን ገቢና ወጪ የሚያሳዩ ዶክመንቶች በማቅረብ ለሞርጌጅ ብድር ብቃታችሁን ማረጋገጥ ትችላላችሁ። የቤት ግዢ መሰረተ ቢስ እምነት 4፣ ቤት ግዢ በጣም ውድ ሲሆን የሞርጌጅ ብድር ለማግኘትም 20% ዳውን ፔመንት ያስፈልገኛል የሚል አስተሳሰብ። እርግጥ ነው የቤት ባለቤትነት እንደ ዳውን ፔመንት፣ ክሎዚንግ ኮስት፣ ፕሮፐርቲ ታክስ፣ የጥገናና ሌሎች ተያያዥ ወጪዎች የሚያስፈልጉት ቢሆንም የ20% የዳውን ፔመንት ክፍያ ግን የግድ አይደለም። እስከ 3% ብቻ ዳውን ፔመንት በማድረግ ቤት ለመግዛት የሚቻል ሲሆን ከ20% በታች በሆነ ዳውን ፔመንት በምትገዙበት ጊዜ ግን አበዳሪዎች የሞርጌጅ ኢንሹራንስ ተጨማሪ ክፍያ ያስከፍላሉ። የዳውን ፔመንት ክፍያ መጠናችሁ እንደምትገዙት ቤት ዋጋ መጠን፣ እንደምትበደሩት የሞርጌጅ ብድር መጠን፣ እንደ ክሬዲት ስኮራችሁ መጠንና እንደ ገቢና ዕዳችሁ ተመዛዛኝነት ይወሰናል። በተጨማሪም የዳውን ፔመንት እና የክሎዚንግ ኮስት ወጪን ለመሸፈን ድጋፍ የሚሰጡ ለፈርስት ታይም ሆም ባየርስ የተዘጋጁ ፕሮግራሞች ስለሚኖሩ አበዳሪዎቻችሁንና የሪል ስቴት ባለሙያዎቻችሁን ማማከር አትርሱ። የቤት ግዢ መሰረተ ቢስ እምነት 5፣ የሞርጌጅ ብድር የማውጣት ፕሮሰስ በጣም ውስብስብና ለመረዳት አዳጋች በመሆኑ የፋይናንስ ችግር ውስጥ ያስገባናል የሚል አስተሳሰብ። የቤት ግዢና በሞርጌጅ ብድር የማውጣት ሂደት
ውስብስብና አደናጋሪ ቢመስልም ትክክለኛውን መረጃ ይዘው በተገቢው የባለሙያ እርዳታና ምሪት ከተካሄደ ለመረዳት ቀላል፣ ሴፍና ማኔጀብል የሆነ ፕሮሰስ ነው። የሚከተሉትን ቅደም ተከተል ተከትላችሁ የግዢ ሂደቱን እስካስኬዳችሁ ድረስ ያላችሁን አማራጮች ሁሉ ተረድታችሁ በልበ ሙሉነት የቤት ባለቤትነት ውጤት ላይ ለመድረስ ትችላላችሁ። አንደኛ፣ ገቢያችሁን፣ ወጪያችሁንና ፍላጎታችሁን ያገናዘበ ወራዊ የሞርጌጅ ክፍያ አቅማችሁ ምን ያህል እንደሆነ ማወቅ። ሁለተኛ፣ የክሬዲት ካውንስለር ባለሙያዎችን እርዳታ በመጠቀም የክሬዲት ስኮራችሁ ከፍ እንዲልና ለግዢ ዝግጁ እንዲሆን ማድረግ። ሶስተኛ፣ ገቢያችሁን፣ ወጪያችሁንና ተቀማጭ ሂሳባችሁን እንዲሁም ሌሎች የፋይናንስ ዶክመንቶችን በሞርጌጅ ሎን ኦፊሰር በማስገምገም ጥሩ የሚባለውን የሞርጌጅ ብድር አማራጭ ማግኘት። ለቤተሰቦና ለኢንቨስትመንት የሚውሉ ፕሮፐርቲዎችን መግዛትንና መሸጥን በተመለከተ ለተጨማሪ መረጃ ኮንታክት ያድርጉኝ። ዳዊት ወልዴ ነኝ፣ የሪል ስቴት ፕሮፌሽናል ከላስ ቬጋስ።